በመጨረሻም ጨርሼ እንደዛ አድርጌዋለሁ። ዲዛይኑ ሰርተናል ማለት ነው። እንግዲህ ይህን ሰርተን ማለት በጣም እንትን የሚለው በቀላሉ በአምስት ደቂቃ የሚሰራ ሰላጣ ነው። እንትን አይልም፣ ብዙም እንትን አይለውም፣ አያስቸግርም። እየሰራችሁ ራሳችሁን ሞክሩም፣ ሰርታችሁ መብላት ሞክሩላችኋለሁ። ይሁት እንዴት እንዲያምር፣ በጣም የሚያምር በጣም ቀለል ያለ ነው ማለት ነው። ሰላጣ ነው። ሞክሩት እናንተ እና ወደ አሰራሩ እንሄድ። አብራችሁን ሆኑ፣ አብራችሁን ቆዩ። ሽኒቶች ወደ አሰራሩ እንግባ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ የምሰራላችሁ ማሳያችሁ ሰላጣ በችኪን ነው። ሰላጣ ወይም ደግሞ ሰላጣ በዶሮ ማለት ነው። እዚህ ጋር አለ ተናለ መርፉፍ ኢናሪ ማለት ነው። መርፉፍ አህመር። ከዛ ደግሞ እዚህ ጋር ኪያር አለ። ያው ኪያር ካሮት አዘጋጅቻለሁ። ከዛ ደግሞ እዚህ ጋር ሀስ አለ ጎመን ማለት ነው። እዚህ ጋር ደግሞ ዶሮ አለ ወይም ደግሞ በቆሎ እሸት ማለት ነው። እኛው ደግሞ ፋሶሊያ ወይም ደግሞ በእኛ ሀገር በለቂ መሰለኝ የሚባለው እንደዛ ነው። እና በዚህ ሰላጣ ሰርቼ እንትን ነው ልሰራ ነው። በጥቅሉ ሰላጣ ልሰራ ነው በዚህኛው ማለት ነው። ምርጥ አሪፍ የሆነ ጣፋጭ የሆነ ሰላጣ ነው እላችኋለሁ። ሰርቼ እስከ መጨረሻውን ተከታተሉን፣ አብራችሁ ሁኑ። እሺ ወዶችዬ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እና በጣም ነው እናንተም ሞክሩት፣ በጣም ይጣፍጣል። እሺ እናንተም ሞክሩት። በዚህኛውና ቺኬን እና ይሄን በእነዚህ ግብአቶች ሰላጣ ልሰራ ነው። አብራችሁኝ ሁኑ ውዶችዬ፣ ተከታተሉኝ። እሺ ውዶችዬ። እና ያው ፍቄያቸው ማለት ነው። 1 2 3 4 ፍቄ ማለት ነው። ፍቄ ይኸው እንትን ብዬ አስተካክዬ እንትን ብያለሁ ማለት ነው። እና መጀመሪያ ካሮት ቆርጬ ማለት ነው። ከዛ ደግሞ ከስ ማለት ነው። ከስ ማለት ኢነቢ ወይም ደግሞ ቀይ ሎታል ማለት ነው። ወይ ደግሞ ዶራ እኛ ጋር በቆሎ ታውቃላችሁ። እኛ ደግሞ ካስ ግሪን፣ እኛው ደግሞ በለቂ ወይም ደግሞ ፋሶሊያ ማለት ነው። ይሄኛ ደግሞ ካሮት ተፈቅፍቆ ማለት ነው። እና እዚህ ጋር ደግሞ መጨረሻ ቺክን ወይም ደግሞ ዶሮ ማለት ነው። ጠብሼው ነው ግን ተጠብሶ ነው። እሺ እዚህ ጋር ደግሞ ሶስት አዘጋጅቻለሁ። ሶስት ላዘጋጅ ነው ማለት ነው። አያችሁት? ይሄንን ማለት ነው። ይሄንን አለ አሉ እና አይደለም። ከዛ ደግሞ ዘይት ወይራ ዘይት ማለት ነው። እዚህ ጋር ደግሞ ሌሞን አዘጋጅቻለሁ። ከዛ ደግሞ ጨው አለ። ጨው ፍልፍል አስዋጥ ማለት ጨው አለ አዘጋጅቻለሁ ማለት ነው። እዚህ ጋር ደግሞ ፍልፍል አስዋጥ አለ። እነዚህ ጨምቄ ሶስት እሰራለሁ ማለት ነው። እነዚህ ማለት ነው ሶስት እሰራለሁ ማለት ነው። ለምን ለሰላጣ ማለት ነው። አሪፍ ሰላጣ ይወጣዋል። እና ይሄንን እንዳትረሱት፣ ይሄንንም ያስፈልጋል ማለት ነው። በጣም ጣዕም ይሰጣል ማለት ነው። በሶሱም በዚህ እንትን ያወጣቼ ማለት ነው። ሶሱን ይሄ አዘጋጅቼዋለሁ ማለት ነው። እና
እና በመጨረሻም ጨርሼ እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ቪዲዮውን አበረታቱኝ ነው የምላችሁ። እኔ ወዶች አመሰግናለሁ። ክበሩልኝ። ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ሌላ ምንም እላችሁ ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።